አምጣው፣ ጥያቄን አምጣው፣ ግራ የገባህን አምጣው። ሉክ ይኸው ተመልከቱ፣ ዓለም የተፈጠረበት ቃል ነው ይሄ እና ምንድነው ሁሉ ነገራችን እዚህ ውስጥ አለ። ምናልባት የሚያስጠይቀን ይህ ነገር ምንድነው ብለን ራሳችን እንድንጠይቅ የሚያደርገን ነገር ወደዚች ካመጣ ነው ያንን ጥያቄ መልስ እናገኝበታለን። ሁሉም ነገር መልስ ያለው እዚህ ጋር ነው። ምን መሰለህ ህይወታችን ላይ ብዙ ነገር ግራ ይገባናል፣ እንጨነቃለን፣ ተስፋ እንቆርጣለን። ነገር ግን ወደዚች አመተን ሁኔታችንን ከዚህ ጋር ሼር እናደርጋለን፣ እንጠይቀዋለን። ለምንድን ነው ይሄ ነገር በህይወት ሀፕን ያደረገው ብለን እንጠይቀዋለን፣ መልስ እናገኝበታለን። የምሬ ነው። በህይወት እኮ የሰራልኝ ነው ማለት ፈጣሪ ሁሉንም ቃሉን ያሰፈረበት ነው አይደል ይሄ መጽሐፍ። ስለዚህ መልስ ለማግኘት ግራ ለገባችሁ ነገር፣ ተስፋ ላስቆረጣችሁ ወደዚህ ኑና መልስ አግኙበት። ተስፋችሁን ያለመልማል፣ ነጋችሁን ያሳያችኋል፣ በእናንተ ምን ሊሰራ እንደሆነ ያሳያችኋል። የምርን ፈጣሪ በእናንተ ምን ሊሰራ እንዳቀድ ያሳያችኋል። እናንተ ግን ከዚህ ትሸሻላችሁ። መልስን በምድረ በዳ ትፈልጋላችሁ፣ በዓለም ትፈልጋላችሁ፣ አይገኝም። እንዴ ብራዘር ምን ሆነ ነው? እንደዚህ ውስጥ የሌለ መልስ የለም። ሁሉም ነገር ያለው እዚህ ነው። አምጣው፣ ጥያቄን አምጣው፣ ግራ የገባህን አምጣው። ዓላማ ምን እንደሆነ ሊገልጥልህ የሚፈልግ ነገር እዚህ ውስጥ አለ። በህይወት ተሰርቶልኛል፣ አይቻለሁኝ። እንዴ እግዚአብሔር በእኔ ምን ሊሰራ እንዳል ከዚህ ከዓመታት በኋላ ምን ሊሰራብኝ እንደሆነ አውቃለሁ፣ ገብቶኛል። ሃው ካልከኝ መልስ ነው ይሄ። ምንም ልነግርህ የምችለው ከዚህ ውጭ የለኝም። ይሄ ነው በቃ። የምሬን ነው። አድምጠኛ አንተ ምን መሰለህ ብዙ ሰዎች ታሪካቸው የተቀየረበት ነው። ብዙ ሰዎች መሻክም አምጥቶ ያረገፉበት ነው። ስለዚህ ወዳጅ ቀስ ብዬ ላውራ፣ እኔም ያልኩህን አድርግ። የምርን ታተርፍበታል። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። በኮሜንት ደስ ያለን ሀሳብ አስቀምጥልኝ። አዲስ ጀማሪም ስለሆንኩኝ ሳብስክራይብ ማድረጉን እንዳይረሳ ፕሊዝ።